ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውዴ ቻናሌ ተከታታዮች ደህና ናችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? ከእኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ነው? ደህና ናችሁ? አለሁላችሁ። ቤተሰብ በጣም ተጠፋፍተናል። ላይክ ሰብስክራይብ እያደረጋችሁ ቻናሉን ላይክ ሰብስክራይብ አድርጉ ማለት ነው። ላይክ ሰላም ሰላም ብያለሁ። ውዶች እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? ላይክ ሰብስክራይብ ያደረጋችሁ ቻናሉን አዳሚቱ ላይክ ሰብስክራይብ አድርጉ እና ናሁን ክፍል 83 ዛሬ ተገኝቷል ማለት ነው። አባዬ ይለዋል ማለት ነው። እና ይሄ ህልም መሆን አለበት ትላለች እና በቃ በጣም ተያዩ፣ ተፋጠጡ። በጣም ተገረማቸው አይደል? ይሄው በህይወት አለሁ፣ ሞቷል የተባለው ሰው እኔ ነኝ፣ በህይወት አለሁ አላቸው ማለት ነው። እባክህ ልቅጣቸው፣ እነሱን ልቀቃቸው፣ ሞቷል የተባለው ሰው እኔ ነኝ፣ እኔ ራሴ ነኝ እና ይለዋል ማለት ነው። እና እኔ ራሴ ነኝ ሞቷል የተባለው እኔ ነኝ፣ እኔ ራሴ ስለሆንኩ ልቀቃቸው ልጆችን ነው ይለዋል ማለት ነው። እነዚህ ሁላቸው ነው ያሳዘናቸው። እስከ መጨረሻ ተከታተሉ ማለት ነው። አብዮቼ የምር በጣም ነው እንትን የሚለው ማለት ነው። እና አንድ ጥያቄ መጠየቅ እችላለሁ ይለዋል። ጉዞ ለመቀጠብ ያህል ባትጠይቀኝ በጣም ጥሩ ነበር ይለዋል ማለት ነው። እና ለምሳሌ እንደዚህ አይነት ነገር አይቻልም ይለዋል። እስከምሰጥ ድረስ ከማረፊያ ቤት እጠብቃለሁ ይለዋል ማለት ነው። እና ለማንኛቸውም ተጠቂ መሆንህን አውቄያለሁ ይለዋል። ኢንስፔክተር ማሽ ወደ ጉዳያችን ገባንና ነው ይለዋል። እና እያንዳንዱ ቃላቶችህ እንደ ማስረጃ እንደሚያዝ ይሄንን አትርሳ ይለዋል ማለት ነው። ይሄን ሁሉ ቤተሰብ ሰብስባችሁ ለመሆኑ ምን ልታደርጉ ነው? ለምንድን ነው ይለዋል ማለት ነው። እሱ የኛ ስራ ነው፣ እሱ ያንተ አይደለም፣ ይሄ የኛ ስራ ነው ይለዋል ማለት ነው። እኛ ህግና ስርዓትን ለማስከበር እና በህግና ስርዓቱ ደንብ ለማያዝ በደንብ አድርገን ተረጋግጠን ለመስራት ነው የምንሞክረው ይለዋል። እና ለእያንዳንዱ ነገር ቃልህን ብቻ ስጥ፣ ለእያንዳንዱ ነገር እኛ ነን ተጠያቂው ይለዋል። እሺ ኢንስፔክተር፣ እሺ እሱ ነው ለኛም ጥያቄ የሆነብን። መልካም እድል። ይገርማል የምር ሞቷል የተባለ ሰውዬ ሲመጣ በጣም የሚገርም ታሪክ ነው የሆነ ነው። በጣም የተለየ ነው ማለት ነው። በእርግጥ ታቶ ላይ ጋር ስንታገል ነበርና በዛን ሰዓት ላይ ተመትቼ ወድቄ ነበር ይላል። እነሱ ግን ይሞቷል ብለው መሞቴን በደንብ ሳያረጋግጡ ለመቅበር በጣም ቸኩለው ነበር ይላል። እንዴት ሊሆን እንደዚህ ቻለ ትላለች። የምናየው ነገር ግን እውነት ነው ወይስ ህልም ነው? ህልም አይደለም አይደል? እውነት ትክክለኛ ነገር ነው አይደል? እንደዚህ ሊሆን የቻለው መቼም ህልም አይሆንም። አንድ ሰው እንደዚህ ተብሎ እንደገና ሞተ ተብሎ እንደገና መጣ ሲባል ህልም ነው የሚመስለው ወይስ እውነት ነው? እንደው ምንድነው ይሄ ነገር? እኔ እንደው እውነት ነው ወይስ ምንድነው ይላል። ምስኪን በጣም ነው የሚያሳዝነው። ከዛ ልጅትን አባትየው ይዟት ሳባ አረጋት ወደዛ ሊያነጋግራት ማለት ነው። አባትየው ምስኪንዬ ከዛ እስኪ ተረጋጋ፣ እስኪ ትላለች ምስኪን። በዚህ ሰዓት እኛ ማድረግ ያለብን መረጋጋት ብቻ ነው ትላለች ምስኪን። የሴት ብልሃተኛ አይደለች የኔና ስታሳዝን። እና አይን ባይን ነው እኔ አረጋግጬ የነገርኩት። በደንብ አይቼ አረጋግጬ አይን ላይን በደንብ አይቼ ነው በደንብ አስመረይበት ነው ሁሉት ነገር ትላለች። እና ተረጋጋ ፖሊስ ጣቢያ መሆኑን ረሳኸው? ቆይ ተረጋጋ፣ በደንብ ተረጋጋ ትለዋለች ማለት ነው።
ፈጣሪ በእውነት በጣም ታምር ነገር ነው ያለው ይላል። ግን በጣም ተወዛግቧል ይለዋል። ኦፍ ይላል በጣም ምስኪን በጣም ስለተጨናነቀ ኦፍ ይላል ማለት ነው። የኔ እናት በጣም ያሳዝናል የምር። ይሄ ተወዛገበ በጣም ወይኔ መጨረሻው ግን በጣም ተወዛገበ ምስኪን ሲያሳዝን። እንደዛ ሲፈልገው የነበረው አባቴ ያለ ምስኪንዬ እኔ እኮ በጣም ነው ማመን ያቃተኛል የምር ልቡ ተሰብሮ ነበር ማለት ነው። አህ ይላል በጣም ስለደከመ ማለት ነው። የኔ እናት በጣም ነው የሚያሳዝነው ምስኪን። ለኔ ይሄ እኮ ከሁላችንም በላይ ከአእምሯችን በላይ የሆነ ነገር ነው። ደስታም ሁሉ ነገርም ፍርቅርቅ ነው ያደረብን ይለዋል ምስኪንዬ። ማቀፍ ነው ያማረኝ እኔ አባቴን ማቀፍ ነው የምፈልገው። ታዲያ ምን ችግር አለ? ይሄ በደንብ ታቅፏል ምን ችግር አለው ይለዋል። የኔ እናት በጣም ብዙ ነገሮችን እንዴት ትጫወትና እንዴት ትነጋገሩ እላለሁ። ምንስ ብቻ በጣም ደስ ይላል ይላል። በጣም እኔ ተገረማለሁ በጣም ነው እየደነቀኝ ይላል። የኔ እናትዬ አባትና ልጅ እንዲህ ሲገናኝ እኮ በጣም ነው ደስ የሚለው ማለት ነው። ምስኪን ሲያሳዝነኝ በጣም የሚያሳዝነው ቤተሰብ የመጣው ነገር ማለት ነው። በጣም ከምነግራችሁ በላይ እኔና ሊወረዳ ያሳዝን የኔ እናት እንዴት መለያየት እንዴት እንደሚከብድ የምር መለያየት ይከብዳል። የኔ እናት ወደቀ ምናምን ሲወርቅ ደግሞ እንዴት እንደሚያሳዝን ብቻ ህይወት በጣም ከባድ ነው። እናት ወይኔ ሲወርቅ ወደቀ በጣም ወደቀ መነሳት አቃተው። ወይኔ በጣም ነው የሚያሳዝነው ሲወድቅ። መኪናውን ተገድፎ ምናምን ተነሳ። ተገድፈው መኪናውን ተነስቶ እንደዚህ በቃ መኪናውን እየታከከ ሲሄድ ምናምን እንዴት እንደሚያሳዝን ምስኪን እየዋየ የምር በጣም ነው የሚያሳዝነው። ከዛም በኋላ ከመኪና በኋላ ደግሞ እንደገና ፊት ለፊት ደግሞ ወደቀ ምስኪን። ለምን እንደዚህ ኮን ፖሊስ ጣቢያ አላልክም ሲለው በእርግጥ ወደዛ የመሄድ አላማ የለኝም ነበር አለ ምስኪን። የሆነ ግቢ ውስጥ ገብቼ ግን እነማን እንደሆኑ ላቃቸውም አልቻልኩምም አላወኳቸውም አለ። ከዛ በባትሪ ምናምን ወርቆ በባትሪ ምናምን መጥቶ የሆነ ቄስ ሰውዬ መጥቶ ባትሪ እያበሩ ማነው እዚህ ያለው? አንቺ ማነው እዚህ ያለው? ማናቸው እዚህ የወደቁት? ኧረ ማናቸው ይላል። እሱ በቃ ወርቋል ማለት ነው። ሲያሳዝን ከዛ ነይ ወደ ውስጥ እናስገባው ነው ወደ ውስጥ እናስገባው ይላታል ማለት ነው የመጣው ሰውዬ የኔ እናትዬ። ከዛ የሆኑ ሴትና ወንድ ነው ያዙት። ይዘው እቤት ውስጥ አስገቡት ማለት ነው። እቤት ውስጥ አስገብተው ዳበሱት ምናምን በቃ ሰውዬ። ከዛ የሆነ ሰውዬ ቄስ ነገር ይመስላሉ። ይሄ መድኃኒት ወደ ሌላ በሽታ እንዳይ ቁስሉ እንዳይመረቅል ያደርቅላቸዋል። ይሄ መድኃኒት በጣም ቆንጆ ነው፣ ጥሩ ነገር ነው፣ ይሄን ይጠቀሙ ይላል። ምንም ይሁን ምን ችግር የለም። እኛ ግዴታችን ሰውነታችን መለከት ግዴታችን ሰውየውን ማትረፍ እስከሆነ ድረስ ይላታል ምስኪንዬ። አንተም ብቻ ሳይሆን ሳምቶንም ይሆናል እና የኛ ግዴታችን ምንም ሆነ ምን የሰውየው ቁስል እንዲድንና ሰውየውን የማዳን ሰው በጠፋበት ሰዓት ሰው መሆንና የሰውየውን የማዳን ነው የኛ ግዴታ ነገራችን ይላል ማለት ነው። እና ምስኪን በጣም ነው የሚያሳዝነው። እናቱ ላይ ሆኖ ማጋለጥ አልፈለኩም አለ ምስኪን። የምር እንዳለም ሰው አለ።
በጣም ምስኪን ሰው ናቸው። በአጋጣሚ ነው እንደዛ የተደረገው ይላል ማለት ነው። ስሜታዊ በመሆናቸው ነው እና ወንጀሉን ሆን ብለው አስበውበት አይደለም ይላል። እና ይሄን ይመስላል። ደግሞ ከመጨረሻው ሌላ ጊዜ እየመጣለሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ነው ማለት ነው። በቅንነት ፋሚሊ እና ባይ ባይ። እሺ ባይ